በአንድ ሳምንት ከ$30 በላይ የተሰራበት ስራ እዚህ ጋር እንደምታዩት 2,936,000 ዳይመንድ አለኝ። ይሄ ማለት ወደ $29.3 ማለት ነው። ከዚህ በፊት ደግሞ 1 ሚሊዮኑን ወደ ኮይን ቀይሬ ነበረ። ስለዚህ ከዚህ አፕ በአንድ ሳምንት ውስጥ ከ$30 በላይ ወይ ደግሞ ከ5000 ብር በላይ ሰርቼበታለሁ። ከዛ ኮንቲኒው ብላችሁ አፑን እንደዚህ ትከፍታላችሁ። አፑን እንደከፈታችሁ መጀመሪያ ፊት ለፊቱ ይሄንን ይመስላል። መጀመሪያ ላይ ሆም ላይ ነው የምትሆኑት። ከታች ሆም ላይ ትሆናላችሁ። ሆም ላይ ስትሆኑ ደግሞ ብዙ ነገሮች ነው እዚህ ጋር የምታገኙት። የመጀመሪያ ቻት የሚል አለ። ቻት ማለት እነዚህ ናቸው። እነዚህ ላይቭ ላይ ያሉ ሰዎች ቻት ብሎ ያስቀምጣል። ከዛ ደግሞ ጌም ብቻ መጫወት የምትፈልጉ ከሆነ ደግሞ ሩማችሁንም ሳትከፍቱ እዚህ ጋር ጌም ላይ ገብታችሁ ጌሞች አሉ። እነዚህን ጌሞች መርጣችሁ መጫወት ትችላላችሁ ኮይን ካላችሁ። ከሱ ቀጥሎ ደግሞ እዚህ ጋር የሰርች ምልክት አለ። ይሄ ደግሞ ሰርች ለማድረግ ነው። እንደዚህ እዚህ ጋር ገብታችሁ የሰው አይዲ ወይ ደግሞ ሩም ወይ ደግሞ አይዲ እዚህ ጋር አስገብታችሁ ሰርች ማድረግ ስትፈልጉ እንደዚህ ገብታችሁ ሰርች ማድረግ ትችላላችሁ። ለምሳሌ እዚህ ጋር ጌም አለ። ይሄ ደግሞ ባሽ የምትጫወቱት ነው ጌም ነው። ዝም ብሎ ጌም ነው ማለት ነው። ከሱ ቀጥሎ ሜሴጅ አለ። ይሄኛው ሰው የጻፈላችሁ ሜሴጅ ወይ ደግሞ ከሲስተም ሜሴጅ የምታገኙት ነው። አሁን ደግሞ ሌላ ገቢ የምታገኙበት ጋምበል ጊፍት፣ እነዛውም ደግሞ ስለ ጌም እናያለን። እዚህ ጋር ኮይን የምትፈልጉ ሰዎችም ደግሞ እንዴት ማግኘት እንደምችሉም ደግሞ እሱንም አሳያቸዋለሁ። አሁን ደግሞ እዚህ ፕላትፎርም ላይ ሌላ ገቢ የምታገኙበትን ጌመር ሆናችሁ ወይ ደግሞ እዚህ ጋር ለራሳችሁ ጋምብል እያደረጋችሁ ለራሳችሁ ጊፍት እየሰጣችሁ የምታገኙበት ነው። ወይ ደግሞ ለሰውም ጋምብል ማድረግ ትችላላችሁ። እሱ ነው ማሳያችሁ። ጌም ለመጫወት እዚህ ጋር ኮይን ሊኖራችሁ ይገባል። ከሱ በፊት ግን ጌሞችን ለማግኘት እዚህ ጋር ጌም አለ። እነዚህን ጌሞችን መሞከር ነው ማለት ነው። አሁን ላይ አዳዲስ ስለሆኑ ማንም ይሄኛው ጌም አሪፍ ነው ብሎ ማውራት አይችልም። ሁሉንም ስትሞክሩ ሊሰጣችሁም ሊወስድባችሁም ይችላል። አሁን ላይ ግን ብዙ ሰው ኦሽናንት አሪፍ ነው ይላል። ስለዚህ እነዚህን ጌሞች ኮይን ካላችሁ ገብታችሁ መሞከር ነው ማለት ነው። የምትጫወቱበትን እሱን መደባችሁ መጫወት ትችላላችሁ። በጌም እዚህ ጋር ተጨማሪ ገቢ ልታገኙ ስለሚችሉ ማለት ነው። ወይንም ልታደርጉ ትችላላችሁ፣ ልትበሉም ትችላላችሁ ማለት ነው። ሌላ ደግሞ ጋምበል ነው። ጋምበል ለማድረግም እንደዛውም ደግሞ ለራሳችሁ ጊፍት ለመስጠት እዚህ ጋር የጊፍት ምልክት አለ። ኮይን ሲኖራችሁ ወይ ደግሞ ስቴዳችሁን ለማሳደግ ስትፈልጉ እዚህ ጋር ከገባችሁ በኋላ እዚህ ጋር ብዙ ሰው ካለ እዚህ ጋር የሰዎቹን ስም ያመጣል ወይ ደግሞ የሰዎቹን ፕሮፋይል ያመጣል። ሁሉንም ላይ ጋምበል አሁን ለምሳሌ ጊፍት መስጠት ከፈለጋችሁ ኦል ብላችሁ ጊፍት መስጠት ትችላላችሁ። ግን ብዙ ጊዜ ለራሳችሁ ጊፍት መስጠት ስትፈልጉ መጀመሪያ ፕሮፋይላችሁን ከነካችሁ በኋላ ወንበር ላይ ከሆናችሁ ማለት ነው። ከዛ ጊፍት የሚል ይመጣል። እነዚህን ጊፍቶች እዚህ መርጣችኋል። ለምሳሌ እኔ 1000 ለራሴ መስጠት ከፈለኩኝ ሴንድ እላለሁ ማለት ነው። ምክንያቱም ኮይን ስላለኝ ለራሴ አሁን 1000 ከሰጠው በኋላ 700 ደረሰኝ ማለት ነው። ከዛ ደግሞ ጋምበልም ደግሞ ማድረግ የምትፈልጉ ከሆነ እዚህ ጋር ጊፍት ላይ ከገባችሁ በኋላ ከዛ እዚህ ጋር ላኪ የሚል አለ። ይሄ ላይ ገብታችሁ ለራሳችሁ እንደዚህ ጋምበል ማድረግ ትችላላችሁ ማለት ነው። እዚህ ጋር ኦል ማለት ወይ ደግሞ ድጋሚ ፕሮፋይላችሁን መንካት። ከዛ እዚህ ጋር ደግሞ ማባዣ አለ። አሁን ለምሳሌ እቺ 30 ነች። 30ውን በ5 አባዝቼ መጫወት እፈልጋለሁ ካላችሁ 30ውን በ5 አባዝታችሁ መጫወት ትችላላችሁ። ከሱ በፊት ግን መጀመሪያ እንደዚህ ስትነኩ እንደዚህ ከለር መኖር አለበት። ወይ ደግሞ ብዙ ሰው ከሆነ ደግሞ ኦንላይን ማድረግ ትችላላችሁ። እሱን ካረጋችሁ በኋላ ከታች ከ1 ወደ 5 አሳደጋችሁ እንደዚህ መጫወት ትችላላችሁ ማለት ነው። እንደዚህ ጋምብልን ማድረግ ትችላላችሁ። ጌም መጫወት ትችላላችሁ። ኮይን ደግሞ ለማግኘት ስትፈልጉ ደግሞ ላሳያችሁ እንዴት ኮይን እንደምታገኙ። ኮይን ለማግኘት እዚህ ጋር ዋሌት የሚል አለ። ዋሌት ላይ ገብታችሁ ዋሌት ላይ ስትገቡ እዚህ ጋር ሴለሮች አሉ ማለት ነው። ይሄው መጀመሪያ ላይ ኮይን ብሎ እኔ አሁን ለምሳሌ እኔ ያለኝ ኮይን፣ እናንተ ግን ኮይን መግዛት የምትፈልጉ ከሆነ አሁን ላይ 2 ሴለሮች አሉ። እነዚህን ሴለሮች ጋር ገብታችሁ መግዛት ትችላላችሁ። ኦንላይን የሆነ ሰው ደግሞ እሱ ነው ለምሳሌ እሱ ኦንላይን ላይ ነው ያለ። ኦንላይን ከሆኑ እንደዚህ ኦንላይን ብሎ ያሳያችኋል። ስለዚህ እነሱን ገብታችሁ ቻት አድርጋችሁ ኮይን ፈልጌ ነው ብላችሁ እነሱን አውርታችሁ ከነሱ ኮይን መግዛት ትችላላችሁ። በዚህ ኮይን ልታገኙ ትችላላችሁ።